አማይን ጠርጌ ነው የወጣሁት ሰው ልጠብቅ ነው እዚህ ጋር ቁጭ አልኩ አጀለሲ የነሽ ሰፈር መኪናዬን እያሳጠብኩ ስሚ ጎቢው ቾምቤን ቦዛ ቤት አግኝቼው ከነ ጀምስ ጋር ሆኖ ፖስት ያላለኝም ቦዛዬን አዝዤልሽ የመጨረሻ ጨረር እየለቀቀ እንዴ ዱቅ ልበል ትላንት ጩባ ልፏል ነበር አመድ ለበሶች ምናምን እያሾፈኝ አልተንበጫበጨም አስተል ብዬ ወጣ ስሚ ጎቢው ትላንት ፍሙ ስንነፋ ፋዘርን ሾፌ ወዲያው ከርትሼ ሻጃል መጥቶት ለካ ሾፎኛል እኔ ልሽ አልባነነም ብዬ ቤት ስገባ እንዴት ፍሙ ትነፋለ ብሎ ይባልብኝም እሞታለሁ እንዴት ያላደረኩትን አደረክ ትለኛለ ብዬ ቀወጥኩታ በዛ ቢለኝ በዚህ የመጪ ገተርኩበት ፋዘርን ታውቂው አይደል እንዴ ገተታ ይወድም እትትብዬ 23 ተሳስረው ወዲያው አይሰምጥልኝም ገንዤ ወጣ ገነዛ ቢልሽ ገነዛ መሰለሽ ማመሰልኩሽ ቴዶ ኮነኛ ጻዳ አድርጌ ነው የገነስኩት ጎቢው በቃ ቀሪውን ጭዌ ስትመጪ እናፈከዋለን እስተ አንተ አባተን ገንዘ መተ ነው እዚህ ቁጭ ያልከው ዲፓል ምን ታጣል ምን ይላል እሱ አባትንም ያህል ነገር ገንዘህ መተ አስከሬን ቤት አስቀምጠ ነጠላ ሸርጠህ እየየብለህ እንደማልቀስ እዚህ መተ ጫማን ያስጠረክ ወሬ ተሰልቃለህ ለግነዛ ደግሞ ምን ማልቀስ ያስፈልጋል እዚህ ሰፈር እኮ የታወቁ ገናጅ ነኝ ፋዘር እውነትህን ነው የምሬን ነው ምሉት ይረዲያ ምን ይመስላል ባካችሁ ነውረኛ አባቱን ገንዞ መጥቶ እዚህ ሸዋልባነ ነው ሸዋዬ ሸዋዬ ወይዘሮ ሸዋዬ ማብሮኝ ነበሩ አብራችሁን የገነዛችሁት አባትህን አዎ አበርብላ አባትንም ያህል ነገር እንዴ ምን እንደው ምን ቢበድል ምን ቢያረግህ ነው አባትህን ገንዘ መተ እዚህ ቁጭ ብለህ ጫማህን የምታስቀርገው እዚህ እንዲህ እንቶ ፈንቶ ነገር ትዘላብዳለህ ፋዘር የይቤ ፋዘር አይደሉ እንዴ እኔ እኮ አርፎታለሁ ወደዛ ይቤ አባትን ገንዘ መተ እኔን ደግሞ አሳርፋለሁ ትለኛለህ በፈንተ ዋ ፋዘር ገንዬ ማለት አልገባሁትም እንዴ ሆነ ሳቢ ፈልጌ አሳምኜው ተቀበልኩት ፍራንክ ተቀበልኩት ማለት እኮ ነው ታዲያ በቀጥታ መናገር ትችላል ነበርም እንዴ እዚህ ሁሉ ነገር ውስጥ ምን አስገባ እንዴ ምንድነው ነገሩ ቋንቋችንን ወዴት እየወሰዳችሁት ነው እዛ ፈለጣ እዚህ ገነዛ ሌላ ቦታ ደግሞ ሌላ እኔም ነው ምንድነው ምን አይነት አነጋገር ነው ይሄ እስቴል በቃ እናመቻመቻው ይዳንተ አሁንም በቀጥታ ተናገር ቋንቋችንን ወዴት እየወሰዳችሁት ነው እያሳደጋችሁት እየገደላችሁት እያቀጨጫችሁት የት ጋር ነው ያለው ምን እያረጋችሁት ነው እሺ በቃ እናስተካክለዋለን በቂ ቋንቋ አለን አስተካክላችሁ ተናገሩ